ትጨነቃለህ? ህይወት በአሁኑ ሰዓት በጣም ከብዶሃል? በየቀኑ የምትደክምለትን ያህል በስራህ ላይ ውጤታማ አይደለህም? ለሰዎች ካለ ቅንነት የተነሳ መልካም እያደረግ ነገር ግን በምላሹ ክህደት፣ ብስጭትና ባዶነት ብቻ ተርፈዋል? ሌሊቱ ሙሉ በአሳሳቢ የነገ ፍርሃት እየተናወጥክ አልጋ ላይ ተኝተህ እንቅልፍ በዓይን ሳይዞር ጭንቅላትህን በሐሳብ ሲተመስ ሌሊቱ ነግቶ ያውቃል? በሰዎች መካከል ቁመህ ሳለ እንኳ ማንም እንደማይረዳ አስበህ ያከባድ የብቸኝነት ስሜት በውስጥህ ነግሶ ያውቃል? አንዳንዴ ሁሉንም ነገር ጥለህ የትም መጥፋት የሚያሰኝ ያ የድካም ስሜት ተሰምቷል? አዎ፣ የሰው ልጅ የህይወት ፈተናዎች ብዙ ናቸው። ማዕበሉ ሲበረታ ለምን እኔ ላይ ብቻ የሁሉ ነገር ይሆናል ብለህ ትጠይቅ ይሆናል። ነገር ግን ዛሬ ላስታውስ የምፈልገው አንድ ትልቅ እውነት አለ። በዚህ ጩኸትና ሩጫ ውስጥ፣ በዚህ ሁሉ ፈተናና ውጥረት መሃል አንተ ሳታውቀው ያጣኸው አንድ ትልቅ ሀብት አለ። እሱም የውስጥ ሰላምና የእንቅልፍ ዋጋ ነው። ዛሬ አእምሮህን እያደከመው ያለው ያንን ድምፅ አልባ መርዝ ፈልገን የምናስወግድበትና ያጣኸውን ሰላም የምታገኝበት ሳይንሳዊ ምስጢሮች አንድ በአንድ አብረን እንፈትሻለን። የመጀመሪያው የጭንቀት ወይም የሰላም ማጣት። ለመሆኑ ህይወት የምትከብደውና የምንጨነቀው ለምንድን ነው? ሳይንሱና ፍልስፍናው እንደሚነግረን ጭንቀት የሚፈጠረው አእምሮአችን ከአቅሙ በላይ የሆነ የወደፊቱን ጊዜ ለመቆጣጠር ስለሚሞክር ነው። ነገ ምን እሆናለሁ? ነገሮች ቢበላሹስ? ሰዎች ስለ እኔ ምን ያስባሉ? የሚለው ፍርሃት አእምሮን ያጨናንቀዋል። እና እኛ ስንጨነቅ አእምሮአችን አደጋ ላይ እንዳለን ያስባል። በዚህ ጊዜ ኮርቲሶል እና አድሬናሊን የተባሉ የጭንቀት ሆርሞኖች በከፍተኛ ሁኔታ ያመነጫል። እነዚህ ሆርሞኖች በደማችን ውስጥ ሲበዙ የልብ ምት ይጨምራል፣ ምክንያታዊ የማሰብ አቅማችን ይዘበራረቃል፣ ሰውነታችንም ሁሉ ጊዜ በጦርነት ዝግጅት ውስጥ እንዳለ ወታደር ውጥረት ውስጥ ይገባል። ታዲያ መፍትሄው ምንድን ነው? ይህንን ለማቆም ሳይንሱ ዘ ሰርክል ኦፍ ኮንትሮል ወይም የቁጥጥር ክበብ የሚለው ስልት እንድንጠቀም ይመክረናል። ከአሁን ጀምሮ በአእምሮ የሚመላለሱትን ጭንቀቶች በሁለት ክፈላቸው። አንደኛው የምትቆጣጠረው እና ሁለተኛው የማትቆጣጠረው። ለምሳሌ የሀገሪቱን የኢኮኖሚ ሁኔታ፣ የሰዎችን ክፋትና አመለካከት ወይም የወደፊቱን ክስተት መቆጣጠር አትችልም። ስለዚህ እዚያ ላይ የምታባክነው አእምሮዊ ጉልበት ዛሬውኑ አቁም። አንተ መቆጣጠር የምትችለው የአሁኑ ሰዓት የሰዓት ምርጫህን፣ ስራህንና አመለካከትን ብቻ ነው። ትኩረትህ አሁን ልታደርገው በምትችለው ጥቃቅን ነገር ላይ ብቻ አድርግ። መፍትሄው የምትቆጣጠረውና የማትቆጣጠረው ብለህ በሁለት ከፍለህ በምትቆጣጠረው ላይ ወይም ደግሞ አንተ በምትችለው ጥቃቅን ነገሮች ላይ በማድረግ ይህንን የጭንቀት ወይም የሰላም ማጣትን መቀነስ ትችላለህ። ሁለተኛው በስራ ውጤታማ አለመሆን ወይም የአእምሮ መበታተን። በስራ ለምንድን ነው ውጤታማ መሆን ያቃተ? ብዙ ጊዜ በስራችን ውጤታማ የማንሆነው ሰነፍ ስለሆን አይደለም። አእምሮአችን በአንድ ጊዜ በብዙ አቅጣጫዎች ስለሚበታተን ነው። የሰው ልጅ አእምሮ በአንድ ጊዜ ሁለት የተወሳሰቡ ስራዎችን በአንድ ላይ መስራት አይችልም። ስራ እየሰራ ስልክን በየደቂቃው የምታይ ከሆነ አእምሮ ከአንዱ ሐሳብ ወደ ሌላ ለመሸጋገር ከፍተኛ ኃይል ይጨርሳል። ሳይንሱ ይህንን የትኩረት ቅሪት ይለዋል። ስልኩን ዘግተህ ወደ ስራ ብትመለስም
የአእምሮ ከፊል ክፍል አሁንም በስልኩ ላይ ስላየው ነገር ያስባል። ይህም ትኩረትህን ገሎ ስራ ላይ ውጤት አልባ እንዲሆን ያደርገዋል። ታዲያ ለዚህ መፍትሄው ምንድን ነው? ውጤታማ ለመሆን አእምሮህን በአንድ ነገር ላይ ብቻ ማሰልጠን አለብህ። ስራ ስትጀምር ስልክህን ከእይታ አርቀው። ለ25 ደቂቃ ያህል ያለምንም መበታተን በአንድ ስራ ላይ ብቻ ትኩረት አድርግ። ከዚያ ለ5 ደቂቃ ሙሉ እረፍት ውሰድ። ይህንን ስታደርግ አእምሮ ዶፓሚን የተባለው የደስታና የላቀ ትኩረት ሆርሞን ማመንጨት ይጀምራል። ስራህን በአጭር ጊዜ ፍሬያማ ይሆናል። ሶስተኛው ነጥብ የእንቅልፍ ማጣት ስቃይ። አካልህ እጅግ በጣም ደክሞት ሳለ ሌሊት ሙሉ ግን እንቅልፍ በአይነ ሳይዞር የሚገላበጥ ስለምንድን ነው? ምክንያቱም ውስጣችን ያልተፈታ የቤት ስራ ወይም አእምሯችን ያልተቀበለውና የፈራው ከባድ ሀሳብ አለ ማለት ነው። ከመተኛታችን በፊት በከፍተኛ ሁኔታ የምናስብና የምንጨነቅ ከሆነ አእምሯችን አሁንም ቀን ላይ ያለ ይመስለዋል። በዚህ ምክንያት እንቅልፍ የሚያመጣው ሜላቶኒን የተባለው ሆርሞን ማምረት ያቆማል። በተለይ በጨለማ ስልካችን ስናይ ከስልኩ የሚወጣው ሰማያዊ ብርሃን አእምሯችን ያታልለዋል። ስለዚህ አእምሯችን ቀንና ሌሊት መለየት ይዳግተዋል። ሳይንሳዊ መፍትሄው በጣም ቀላልና ሳይንሳዊ ነው። ከመተኛትህ 1 ሰዓት በፊት ስልክህን ሙሉ በሙሉ አርቀህ አስቀምጥ። ከመተኛትህ በፊት የሚያስጨንቁህን ነገ የምታደርጋቸውና ጭንቅላትህን የሞሉትን ሐሳቦች በሙሉ በደብተር ላይ በጽሑፍ ዝርዝረህ አውርዳቸው። ይህ የሳይንሳዊ መንገድ ብሬን ደምፕ ይባላል። ሐሳቡ ከጭንቅላትህ ወጥቶ ወረቀት ላይ ሲያርፍ አእምሮ ስራው ተጠናቋል ብሎ ስለሚያስብ ሰላም ያገኛል። ሜላቶኒን በከፍተኛ ሁኔታ መመረት ሲጀምር በአጭር ደቂቃዎች ውስጥ ጥልቅና ጣፋጭ እንቅልፍ ትተኛለህ። ወዳጄ፣ ሕይወት እንቆቅልሽ ናት። ፈተናዎቿና ማዕበሎቿ መቼም ቢሆኑ አይቆሙም። ነገር ግን አንተ ፈተናዎቹን የምታይበት መንገድ መቀየር ትችላለህ። ሰላም ማለት ችግር በሌለበት ቦታ መኖር ሳይሆን በችግርና በውጥረት መሃል ሆነ በውስጥህ እርጋታን መፍጠር መቻል ነው። ዛሬ ማታ አልጋ ላይ ስተኛ አእምሮ ውስጥ ያሉትን የጭንቀት ሻንጣዎች ሁሉ በረንዳ ላይ አውርደህ ጣላቸው። ነገ የራሱ የሆኑ የሚያስጨንቁ ነገሮች አሉት። የዛሬውን ውድ ሰላምህን ግን እንዲሰርቅህ አትፍቀድለት። በሰላም መተኛት መቻልህ ራሱ ትልቅ የሀብት ማማ ላይ መሆንህ እወቅ። ውድ የቻናላችን ቤተሰቦች ይህንና መሰል የጤናና የሳይኮሎጂ ትምህርት በሰዓቱና በጊዜው እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቻናሉን ይደግፉ። እናመሰግናለን።